የቀድሞው የማንቸስተር ዩናይትድ የአካል ብቃት አሰልጣኝ ማይክ ክሌክ በቢቢሲ ሬዲዮ 5 ላይቭ ላይ ቀርበው ስለሱ እንዲህ ተናገሩ። ክርስቲያኖ ሮናልዶ ከነ ሊዮናርዶ ዳቪንቺ፣ አልበርት አንስታይን፣ አይዛክ ኒውተን፣ ኒኮላ ቴስላ፣ ስቴፈን ሃውኪንግ ምድብ ነው። እነሱ የተለዩ ጂኒየስ ናቸው። ሮናልዶም በእግር ኳስ እንደዚያ ነው። ወደ ማንቸስተር ዩናይትድ እንደመጣ በመጀመሪያው የጂም ፕሮግራም ላይ እኔ የዓለም ምርጡ ተጫዋች ሆናለሁ አለ። እዚያው ህልሙን ጀመረ፣ ያለውን አደረገ። ሁሌም አንድ ታላቅ ነገር ስለማድረግ፣ ስለመፈጸም፣ ስለመለየት የሚተጋ ኮከብ ነበር። እንደሱ አይነት ሌሎች ሰዎች ስለመምጣታቸው እርግጠኛ አይደለሁም ብለው መሰከሩለት። Hello, I'm Cristiano Ronaldo. Courtesy of their main man. Suddenly red shirts flooding back. Chance for Cristiano Ronaldo! And the boy from Madeira who I know that I'm example. I know 100%. Faz parte da minha maneira de viver a vida.